ሰላም ጤና ይስጥልን እንደምን አላችሁ ኢትዮጵያውያን በአገር ውስጥ በውጭም የምትገኙ የአባይ ኢንፎ ቤተሰቦች ቻናላችን በአዲስ መልክ አባይ ኢንፎ ተከፍቷል። መረጃዎችን በስፋት ልናሰራጭ ዝግጅታችንን ጨርሰናል። ወደ መጀመሪያው መረጃ አልፋለሁ። በሲቪል ስፕሪንግ አንድ ኢትዮጵያዊ $1 ሚሊዮን ሎተሪ ደረሰው። ይህ ኢትዮጵያዊ የሜሪላንድ ነዋሪ ሲሆን ባለዕድል ያደረገው ሎተሪ ደግሞ ጎልድ ረሽ 77 የሚባለው ነው። በዝርዝር ይዘነዋል። በደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ሲሉ የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ተናግረዋል። በደቡብ ትግራይ ክልል ዞኖች የሚገኙ ከፍተኛ የተቃውሞ ሰልፎች መከናወናቸው ይታወሳል። በዝርዝር ይዘነዋል። የአውሮፓ ህብረት ለወታደራዊ ኃይል የሚውል $150 ቢሊዮን አጽድቋል። የአውሮፓ ህብረት የሩሲያን ጥቃት በመፍራት የአገሪቱን ወታደራዊ ኃይል ይበልጥ ለማጠናከር $150 ቢሊዮን ተጨማሪ በጀት ማጽደቁም ተሰምቷል። በዝርዝር ታደምጣላችሁ። ወደ መጀመሪያዎቹ አልፋለሁ። እድለኛው ኢትዮጵያዊ በሲቪል ስፕሪንግ አንድ ኢትዮጵያዊ $1 ሚሊዮን ሎተሪ አሸነፈ። ይህ ኢትዮጵያዊ የሜሪላንድ ነዋሪ ባለዕድል ያደረገው ሎተሪ ደግሞ ጎልድ ረሽ 777 የተባለው ነው። ስሙ እንዳይገለጽ የፈለገው ይህ ኢትዮጵያዊ ትላንት ከወንድሙ ጋር በመሆን ወደ ሜሪላንድ ሎተሪ አስተዳደር በመሄድ አሸናፊነቱን አሳውቋል። ግለሰቡ ኢትዮጵያዊ ቢሆንም የአሜሪካ ዜግነት ያለው ነው። ከ2017 ጀምሮ ይህን ሎተሪ መቁረጥ እንደጀመረ የተገለጸ ሲሆን ኢትዮጵያ ውስጥ እያለ የተለያዩ ጨዋታዎች ላይ ይሳተፍ እንደነበረ አስረድቷል። ግለሰቡ በቅርብ ከባለቤቱ ጋር አዲስ ቤት የገዛ መሆኑን ገልጸው ይህ $20 የቆረጠው ሎተሪ በህይወቱ አስቦት የማያውቅ ገንዘብ እንዳስገኘለት መናገሩን ሮቲንግ ኤምድ ዘግቧል። ወደ ደቡብ ትግራይ በኃይል መግባት ቀይ መስመር ነው ሲሉ የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ተናግረዋል። በቅርቡ በደቡብ ትግራይ ዞን የሚገኙ ከፍተኛ የተቃውሞ ሰልፍ መከናወናቸው ይታወሳል። ለዚህ ደግሞ ምክንያቱ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል በዚህ አካባቢ ያሉ አመራሮች እንዲቀየሩም ይፈልጋል ተብሏል። በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከስልጣን ከተነሳ በኋላ እነ ዶክተር ደብረጽዮን ቡድን በትግራይ የተለያዩ አካባቢዎች የአመራር ለውጥ ማድረጉም ይታወቃል። ይሁን እንጂ የደቡባዊ ትግራይ ዞን እስካሁን የአመራር ለውጥ አላደረገም። ህዝባዊ ተቃውሞዎች መነሳታቸውን ተከትለው ጉዳዩ በእንጥልጥል ላይ የሚገኝ ሲሆን የዞኑ አስተዳዳሪ ኃላፊ ሀፍቱ ኪሮስ አሁን ስላለው ሁኔታ ለቢቢሲ ትግረኛ ቃለ ምልልስም አድርገዋል። በዞኑ የተደረገው ተቃውሞ በትግራይ ያለውን ፖለቲካዊ አሁን የደረሰበት ሁኔታ ያሳያል ያሉት ሀፍቱ ጉዳዩ አንደኛ ደረጃ ላይ እንደሚገኝም አስታውቀዋል። በህወሓት ውስጥ ያለው አደገኛ አጃ ሁሉም በክልል ውስጥ የሚገኝ አካባቢ ተቋማት ለመቆጣጠር ማቀዱ ህዝቡን ለተቃውሞ አደባባይ እንዳወጣው አስረድተዋል። በቅርቡ አዲስ የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ወደ አካባቢ መሄዳቸውን በተመለከተ የተጠየቁት አስተዳዳሪው ሲመልሱ ፕሬዝዳንቱ ለ5 ቀናት ደቡባዊ ትግራይ ዞን መጎብኘታቸውን ጠቅሰዋል። በቆይታቸውም የህዝብ ቅሬታ ማስረዳታቸውን መፍትሄ ያሉትን ማቅረባቸውን ገልጸው ችግሩ ፖለቲካዊ በመሆኑ ፖለቲካዊ መፍትሄ እንደሚያስፈልግም አስታውቀዋል። የአውሮፓ ህብረት ለወታደራዊ ኃይል የሚውል $150 ቢሊዮን አጽድቋል። የአውሮፓ ህብረት የሩሲያ ጥቃትን በመፍራት የአገሪቱን ወታደራዊ ኃይል ይበልጥ ለማጠናከር $150 ቢሊዮን ተጨማሪ በጀት ማጽደቁም ተሰምቷል። በቤልጂየም ብራስልስ በተደረገው ስብሰባ ላይ የአውሮፓ ሀገራት ሚኒስትሮች የአገሪቱ ደህንነት ለማጠናከር በሚያስፈልገው ህጋዊ ሰነድና የገንዘብ ፈንድ ላይ ስምምነቱ መፈረማቸውም ተገልጿል። ስምምነቱ በአውሮፓ ውስጥ በሚገኙ 26 ሀገራት መካከል የተደረሰ ነው ተብሏል። የአውሮፓ ህብረት ፕሬዝዳንት በአውሮፓ ህብረት ደረጃ ለመጀመሪያ ጊዜ ትልቅ የደህንነት ኢንቨስትመንት መደረጉን ገልጸዋል። ሊያጠቁን ከሚፈልጉ አካላት የተሻለ የመከላከል አቅም ይኖረናል ሲሉም ተናግረዋል። ይህ የህብረቱ እርምጃ የተወጠነው በፕሬዝዳንት ትራምፕ አስተዳደር የምትመራ አሜሪካ ከአውሮፓ ሀገራት ላይ ያላትን ጠንካራ ግንኙነት በመሻሩ ነውም ተብሏል። እንደ ሮይተርስ ዘገባ የህብረቱ አባላት ሀገራቱ ሩሲያና ዩክሬን ጦርነት ወደ አውሮፓ ይዛመታል በሚል ስጋት ባለፉት 3 ዓመታት ብቻ የመከላከያ ዓመታዊ በጀት በ30% መጨመሩም ተገልጿል። አባይ ኢንፎ ትክክለኛና ፈጣን መረጃዎችን በሰዓቱ ወደ እናንተ ያደርሳል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ